ልኬ ወይ ሽማግሌ ልኬ አሊያም ደግሞ እንደዚህ አርቄ አገባሽ ነበር። ላ እኔ ቀምሳ ያልኩት ቡናዬ ነው። ነገር አታዝብ። የድርጊት መፈንቅለ ቡና ልታስገቢው ይገባል። ይሄንን ሐሳብ ይገባሻል? አግኝተሽኛል? ፀሐይ አንድ ቡና እስኪ ዋው ግሩም ቡና ነው። እንደ አዲስነትሽ አይደለሽም። በጣም የተለየ ቡና ነው አይደል? አመሰግናለሁ ሀቢቢ። ከልቤ ነው። እኔን ካላመንሽ ሲስን መጠየቅ ትችያለሽ። አይደል እንዴ ሲስ? ቡናዋ እንዴት ነው? ቆንጆ ነው እኮ። ነገር በሶስት ይጸናል አይደል የሚባለው? አንድ ከውካዋ ጃውጃዋ ጓደኛችን አለ። እሱ ደግሞ ይመሰክርልሻል አይደል? ጥሩ ትጫወታላችሁ። ሄሎ ወአለይኩም ሰላም ወራህመቱላህ። አማን ነው? መራባ ምንድነው የምትፈልገው? አይ ኢና ሊላህ አቦ ወላሂ አንተ ሰውዬ እኔ ሌላ ሰው ነው ብዬሽ እኮ ነው ስልኩን አነሳሁት። ትሰማለህ አይደለም? ወላሂ ነው የምልህ እኔ ብዙ አይነት ቤት አሳይቻለሁ። ከግራውንድ ፕላስ 2 እስከ ስንትና ስንት ፎቅ አሳይቻለሁ። አንተ ወላሂ ከዘበኛ ቤት እስከ ኩሽና አላሳየው ቤት የለም። ወላሂ በቃ አልበቃ። ወይ አጠገብ ሰው የለም እንዴ? ሰው የለም? ኢና ሊላህ አቦ ወላሂ ሰው ካለ ስትና ለሱ ላስረዳ። አንተ ተረዳ። ምንም ነገር የምታመጣ ነገር የለም እኮ ወላሂ አልተረዳም። ምን ላድርግ? ኢና ሊላህ አቦ ለኔ ምን አሻኝ? እዛ ጫካ ገብተህ ለምን ግንድ ቆርቁር አትኖርም? ኧረ ምን ይመስላል ይሄ ደግሞ? ኢና ሊላህ አቦ ወላሂ ምን አይነት እናል ጡስጡሽ እናል ዲነክ የሆነ ሰው ያቦ ደውሎ እኮ ስንትና ስንት ነገር አደረገኝ ወላሂ። እንዴት ነው ወጉ? የተበሳጨ ትመስላለህ። በሰላም ነው? አቦ ወላሂ ምን ሰላም አለ ብለህ ነው አንተ? አንድ ሰውዬ ትናንት መጣ ቤት ፈልግ ብሎ፣ እኔ ደግሞ ተስማምቼ ታውቃለህ፣ ተፍ ካላል ገንዘብ አይመጣም ታውቃለህ አይደለም? አንድ ቤት ሻብዬ የሆነ ቤት ፈለኩ። ያን ቤት ሲለው አይሆንም ይላል። ሌላ አሳያለሁ እኔ፣ እሱ አይሆንም ይላል። ሌላ አሳያለሁ አይሆንም ይላል። አቦ ወላሂ ጠቅላላ እውቀት የደላላ እንጀራ በእግራችን ሆኖ ስንት ቦታ ቋተኛ መጣው መሰለ። ቢሆንም አልሐምዱሊላህ ነው። ከዚህ ባሰ ስንት ነገር አለ። ይቅርታ ወጉ ካንተ ባላውቅም የደላላ እንጀራው እግሩ ላይ ሳይሆን ምላሱ ላይ ነው። ከተሳሳትክ ያው ታረማለህ። ሲማ እንጂ ለመሆኑ አንተ ተሳስተህ ታውቃለህ? ምንም ነገር እኮ አንተ አትሳሳትም። አወዛዬ ወላሂ እሱን ተይውና እስኪ ደግሞ አንቺ ቡና ሽንቅጅልኝና ለቅመሰው። እሺ ሀቢቢ። አይ አቦ ወላሂ ፀሐዬ ሀቢቢ ስትይ ማለት ነው ወላሂ ሰሜራዬ ከሰማችሽ ማለት ነው 7-11 እዚህ ቁልፍ ነው የምታረግሽ። ያው ልቅስ እስኪ ቡና ሽንቅጅና በዛውም እስኪ ቀመስ ቡናሽ። ማሻአላህ ወላሂ ፀሐዬ አደረሽው። እስካሁን 2 ሰው ቆንጆ ነው ብሎኛል። አንተ ደግሞ ቀምሰህ ትነግረኛለህ። ቀምሰህ? አቦኛ እኮ ቀምሰን ነው እንጂ ታዲያ ሳንቀምስ እንናገራለን እንዴ? ላ እኔ ቀምሳ ያልኩት ቡናዬ ነው። ነገር አታዝብ። ያ ሰላም አቦ ወላሂ ፀሐዬ አንቺ ለራሱ ማዘር ሃይኮፒ ሆነሻል ወላሂ። ይሄው ነገር በሶስት ነው የሚጸናው አላልኩሽም? እርግጠኛ ነኝ ከዚህ በኋላ ጥሩ ባለሙያ ነኝ ብለሽ ለራስሽ መንገር አለብሽ። ወደ ውስጥሽ ልታስገቢው ይገባል። ይሄንን ሐሳብ ይገባሻል? አግኝተሽኛል? አሁን ባለሙያ መሆኔን አረጋግጫለሁ። እኔ የምልህ ሀቢቢ ስራ ግን ምንድነው? እኔ ለጠቅላላ እውቀት እንዲሆንሽ ራሴን ከማስተዋወቅ ጀምራለሁ። ዮናስ እባላለሁ።
የማዘር ዋናው ቋሚ ደንበኛቸው ነው። ከዛ በመቀጠል ስለ ሙያዬ ስነግርሽ እኔ የብዙ ሙያዎች ባለቤት ነው። ከነዛም ውስጥ አንዱ ጸሐፍት ነኝ። እንዲሁም ደግሞ ለተለያዩ ጉዳዮች አማካሪ ነው። ፀሐዬ ወግ ነው ሲታጩ ማልቀስ ነው ወላሂ የሚባለው። አይ ምሳሌ አነጋገራችንን ባታበላሸው ጥሩ ነው። ለአንተም እንዲጠቅምህ ወግ ነው ሲዳሩ ማልቀስ ነው የሚባለው። ማማከር አልገባኝም ሀቢቢ። የምን ማማከር? የማማከር አገልግሎት ነው። ማማከር ማለት ዘርፉ ሰፊ ነው፣ ግን ከነዛ ውስጥ በጥቂቱ ስነግርሽ አሁን ለምሳሌ በፍቅር ዙሪያ አንድ ወጣት አንዲትን ኮረዳ አይቶ ተመኝቶ በፍቅሯ ጠብ ሲል ያ ልጅ ያ ወጣት ያችን ኮረዳ ወደ ራሱ ስቦ ሎው ኦፍ አትራክሽን የሚባለውን የፍቅር ሳይኮሎጂ በመጠቀም የራሱ እንዲያደርጋት እና ከዛ ችግሩ እንዲገላገል የማድረግ ጥበብን እለግሰዋለሁ። ሌላው ደግሞ የኑሮ ውጣ ውረድ ከብዷቸው ራሳቸውን ለማጥፋት የሚዳዱትን ወደ ቀልባቸው ወደ ራሳቸው እንዲመለሱ የማድረግ ስራ እሰራለሁ። ሌላው ደግሞ አቦ ወላሂ ፀሐዬ አንድ ጫጭቃሜ ከምርቃና ጋር ተያይዞ ለሚመጣበት የሀሳብ ውጣ ውረድን ለመቀነስ ምን አይነት ጫት ቢቅም ነው የሚሻለው? በቀላ ይሻላል በለጬ፣ ባህር ዳር ይሻላል ገለምሶ፣ ኦንላይን ይሻላል ፍርፍር የሚለውን የማማከር አገልግሎት ይሰጣል። ገቢ ባያገኝበትም ማለት ነው። ያንተ ገባኝ። ያንተስ ምን ነበር ስራ ሀቢቢ? የኔ አቦ እኔማ ደላላ ነኝ ፀሐዬ። ይገርምሻል በከተማው አላ የተባልኩ ቅቤ ላስኩ ደላላ ነኝ። የምትፈልጊው ነገር ካለ ታርጋዬን እሰጥሻለሁ። ቀጥታ ዳይሬክት ወደ እኔ ነው ወላሂ መደወል። ሁሉ ነገር ደግሞ በእጄ ነው። እኔ ጋር መተሽ የምታጭው ነገር የለም። ምን ብቻ ነው አቦ ወላሂ ፀሐዬ። ይገርምሻል ከጨረቃ ቦታ ግንባር እስከሆነ ቦታ፣ ከኤሌክትሮኒክስ እስከ ቁራሌው፣ ከኩሽና ቤት እስከ ጂ+3፣ ከኦፓል እስከ ዳይመንድ። አቦ ምን ብቻ አንቺ የፈለግሽው ነገር ካለ ዳይሬክት እኔ ጋር መጥቶ ነው ፀሐዬ። ወላሂ የምታጭው ነገር የለም። ጎበዝ ደላላ ነህ። ይገርምሻል ፀሐዬ አሁን ከተናገረው በተጨማሪ የከተማዋ አክቲቪስት ዋና አክቲቪስት ነው። አንድ ኢንፎርሜሽን ነገሪው ያንን ኢንፎርሜሽን በተመሳሳይ ሰዓትና በተመሳሳይ ጊዜ ለከተማው ህዝብ ያዳርሰዋል። እንዴ ይሄን ያክል እንዴታ! ሁሉ ነገር በእጄ ነው እኮ ነው ምን ፀሐዬ። ወላሂ እኔ ከምንም የምታጭው ነገር የለም። በቃ መተሽ ብታጭ ምናልባት የለም ልታጭ ትችላለሽ። ወላሂ ደግሞ እንዳንቺ አይነት ሙያ የሆነች ልጅ ተገኝታ ነው። ፀሐይ ኧረ ፀሐይ! አቤት ፀሐይ ምን ነው በሀሳብ እርሽ ችግር አለ? አይ እንዲሁ የሆነ ነገር ትዝ ብሎኝ። ፀሐይ ለጠቅላላ እውቀት እንዲሆንሽ በሀሳብ መሄድ ለሁለት ይከፈላል። አንደኛው አቦ ወላሂ አንተ ሰውዬ ይሄንንም ነገር ደግሞ ልታብራራ ነው። አንተ አላውቅም ምን እንኳን አታውቅም። እንዴት አይነት ሰውዬ ነው ባላ ኢና ሊላ ገብቷል። ኢና ሊላ አቦ ሰውዬ ደግሞ መጣ። በእናትህ ሙሉ ቀኑን አይደለም እንደ ገልብጦት የመጣ ጠቅላላው ጋር መተናል ከከስተን ወይ በእኔ ነው በቁሜ ነው። ብሔራዊ አስተካክል። በህልሜ ነው በእውኔ ነው የሚባለው። እንከባበር እንጂ የፈለኩት ማለት መብት ያለ ይመስለኛል። አየ አባቷ ሰውዬ በእናትህ በእውንህም በቁምህም ነው። አባቷ ለበና ወይ አሁን ከእሷ ጋር ገባህ? ዝም በል አንዴ አሁን አንቺ ምንሽ ምንድን ነሽ? ከየት ነው የመጣሽው? እንዴት ነህ ሀቢቢ? ሀቢቢ ምናምን ብሎ ነገር የለም እንዴ። ወይ እኛ ቋሚ የቡና ፓርላማ አባላቱ ይሳናቅ ማሚ ታመደሽ ምናምን በሚል ተርከሻ ምክንያት ምን የሚሉት የወንበር ዝርጠጣ። ኧረ እኔ ልጇ ነኝ። ወንበር ዝርጠጣ ምናምን አይደለም ሀቢቢ። ትንሽ ማሚ ስላመማት እኮ ነው። እውነት ቺሲ ምናምን አልሰማሽ። የድርጊት መፈንቅለ ቡና
ምን አትበይ። መፈንቅለ ቡና ነው ብያለሁ። መፈንቅለ ቡና ደግሞ እያንዳንድሽ ማሚ ከቡና ፓርላማ በነፃ ተሰናበተች ማለት በቀን 1-2 ስኒ በነፃ መጠጣት ቀረ። አከተመዳት ማለት ነው። እኔ እናንተ በልቶ ከሰል ወው የጠጣሁት የነፃ ቡና ያንቀኝ። ገባ? አሁን ገባኝ። ፀሐዬ ማሚ በቀን 1 ስኒ ቡና አስለምደዋለች። ይሄ ከቀረበት ሰፈሩን ሩዋንዳ ነው የሚያደርገው። አይ ተገናነው። አዎ ገና ተሳሳትክ እንዴ? ከንቱ ሙሮ ጎሜጣባ ጉዳይ አይደለም። ሩዋንዳ ቻሌልብ ሙሉ ተርካ ሩዋንዳ እኮ በኢትዮጵያ መቀየሯን አልሰማህም? አሁን ኢትዮጵያ ናት ሩዋንዳ የብለቀለቁ አይወጥ። በል አሁን ቁጭ በልና ቡናህን ብትጠጣ ይሻላል። ና ተቀመጥ። ሩዋንዳ ምናምን ትላለህ። አየ አባ ወላሂ አንተ ሰውዬ እኔ ከፖለቲካ ጋር ታገናኘኝ ነው። ፖለቲካ ነው ወይ አምላኬ። አንተ እመጣለሁ ብለህ ባትዘገይ ኖሮ ከእንደነዚህ አይነት ከእንደነ ወጉ አይነት ተልካሻ ሰው ጋር አታስቀምጠኝ ነበር። ችግር የለም። ብሔራዊ ፈጣሪን አስጨቅጭቀው በፈለገበት ጊዜ ይምጣ። በቃ እኛም ንስሐ እንግባበት። አይደለም እንደ ፀሐይ። አየ አቦ ጠቅላላ እውቀት እሱ እንኳን መጠጥ በመጠጣት ነው ንስሐ ገባው። አትመለከትም እንዴ? በወረችን ማለት አንድ መጣጥፍ ላይ ያነበብኳቸው ትዝ አለኝ። ምን ይላል መሰለሽ? እሺ ምን ይላል? አይነን ካየነው 2000 ዘመን እንደቀላለፈ የመምጣቴ ተስፋ እየኮሰመነ መቅረተ ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ገትሮ ነው ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር ሀበሻ ነው እያሉ ያሙአልን የምለው ቃለው የሚል ቀጥሎ አበረው ተጋለው ኢና ሊላ አቦ ወላሂ አንተ ሰው የማለት ነው። ከሰው ጋር ተጣልተ ከመንግስት ጋር ተጣልተ ይባስ ብለው ከፈጣሪ ጋር ተጣልተ ቆይ ከማን ጋር ተስማምተ ነው የምትኖረው? ያ አላህ ከእውነት ጋር ነው። እውነትን ታውቃታለህ? አይ አባጠልበኛ አንተ እውነትን አውቃ እንዴት ነው እውነትን ማለት? አመሰግናለሁ። እውነትን ካወቀት አንድ ጥያቄ ልጠይቅ። አያቦሽ ጠይቃ። እውነት ከሌላ ጋር ያለትን መስተጋብር አስረዳኝ። አቦ ወላሂ አንተ ሰው አሁን አንተ በአንተ ቤት ማለት ነው እኔ አምጣታለሁ። አሁን የጥያቄ ብለህ ነው እንደምትጠይቀው? አይ ደላላ እውነት ደላላ አቦ አንተ ሰውዬ ጫተለቃምበት አቦ እየመጣ ጃቶ ነው ምን ይመስላል? እናቴ አገኘው ሻለኝ። አቦ ወላሂ አንተ ሰውዬ አሁን መጣ ቡናን ተጋበዝክ አይደለ? አሁን ቀጥ ነው ያው ጨርሻለሁ። በምርቃናማ ቀልድ የለም። በሉ ቻው። አይ አቦ በል ቻው። አልሐምዱሊላህ ወላሂ አንተ ሰውዬ እኮ በቃ ራሴን ልነቅል ምንም አልቀረም። ይቅርታ ማን ነበር ያልሽ ስምሽ? ፀሐይ። አይዋ ፀሐይ። ኧረ ፀሐይ በዛ። የ13 ወር ያንተ ፀሐይ፣ የ13 ወር የሰው ጀንበር ባቃጠላት ምድጃ ጋር ምን ሰበር ሊኖር ይችላል? ፀሐይ ሁሉ እንደመፈጠር ፀሐይ ጥሩ ስም ነው። በሉ ቻው። ፀሐይ አቦ ወላሂ ፀሐይ አላህ ብለሽ ተመለከች። ይሄ ሰውዬ ገንዘብ የለ እውቀት የለ ብር የለ። አቦ ወላሂ ነገሩ ጥርስ የት ይኖራል? ድድ የለ ምንም ነገር የለ። ምን አደረገኝ? አውዙ ቢላ አቦ ወላሂ ሰውዬ አሁን እንኳን በራሴ ጦስ ነው ወላሂ ያመጣሁት። ኧረ አቦ በቃ ተመለስ። አንድ
ሲል ቡና ጋብዞ ማማት አቦ ችግር የለም በቃ አሁን ወደ ቤት ሂድ ሰላም ግባ አቦ ኧረ አንተ ሰውዬ በእናትህ ቀስ በል አትጠቅላላ እውቀት እና ሊላህ አቦ እንዴት አይነት ሰው ነው ኧረ በእናትህ አንተ ሰውዬ ቀልቤን ሰቃቀን ውስጥ አስገባው አሰጋኝ እና ሊላህ አቦ ምን ይመስላል ይሄ ሰውዬ ወላሂ አቦ ወላሂ ጠቅላላ እውቀት ተመልከት ኧረ ይሄ ሰውዬ አቦ ቀልቤን ሰቀሉ ወላሂ ኧረ አንተ ሰውዬ ቀስ እያልክ በጣም ነው የሚያሳዝነው ሀቢቢ በቀኑ ግን አይከብድም ዛሬ ብቻ መስሎሽ ነው ሁሌ እኮ እንደዚህ የሚሆነው ሁሌ እንደሰከረ ራሱን እንደጣለ ግን የሚገርመው ከእውነት ጋር ሙጥኝ ማለቱ ነው ልክ ነህ ወዲ አባም ብቅል ያወጣዋል አይደለም የሚባለው አያ አቦ ወላሂ እናንተ ደግሞ በቃ እሱ ሰውዬ ተውትና ይልቅ እኔ የምልህ ፀሐዬ ማዘሯ ታማለች ገለመሬ ስትይ አልነበር እንዴ ቆይ ምንድነው ደግሞ ያገኛቸው ምን ሆነው ነው ምን አገኛቸው ምን እሷ በትንሽ በትልቁ እየተናደደች ጨጓራ በሽተኛ ሆና አረፈችው አቦ ወላሂ ፀሐዬ አንቺም ደግሞ አንዳንዴ ግራና ቀኝ ይገባሻል ቆይ ምንድነው የሚያበሳጫቸው ነገር እዛ ታመጣቸው አሁን እዚህ ጨዋታ በሽ ነው ወላሂ የኔ ንግግር ብቻ ያበቃ እዚህማ ጨዋታ አለ ሀቢቢ ግን በእኔ ጉዳይ ትበሳጫለች እንዴት አንቺ እንዴት ይበሳጫሉ ባል ካላገባሽ ነው ነገሩ አቦ ወላሂ ፀሐዬ አንቺ ደግሞ ማለት ነው በራስሽ ጊዜ እሽክ አንድ እናት የለም ታዲያ እነሱን የሚያስደስታቸው የአንቺ ወግ ማድረግ ማየት ማግባት ከሆነ ማለት ነው ወላሂ ታዲያ አግብተሽ አትገላግያቸው አቦ ለሙዳራ እንደሆነ እኮ ተላለፈሽ አይ ፀሐዬ ምን ማለትሽ ነው አይ አንተ ባል ከየት ይመጣል ብለህ ነው ከዛፍ ላይ ሽመጠጣች ምንም መልስ ነው ያልቀበልም ቆይ አንቺን የማሰልሽ ጽጌረዳ የመሰልሽ ልጅ ማለት ነው እንደዚህ ፀሐዬ የሆንሽ ልጅ ወላሂ አይደለም ተጣጥበሽ ተኳኩለሽ ፏ ብለሽ ወጥተሽ አይደለም አይደለም ከውጭ ወጥተሽ አይደለም ወላሂ እንደዚህ ሆነሽ አመድ መስለሽ ብትሄጂ ለራሱ መንገድ ላይ ያለው ወንዶላ ወላሂ አይጋፋብሽም ወንድ እኮ ባል አይሆንም ሀቢቢ ምን ያልኳት ታንቀላፋለች ነው ነገሩ ወላሂ አቦ ታዲያ አደም ለባልነት አዋ ለሚስትነት አይደለም እንዴ የተፈጠሩት እኔ ሰሚራዬ ባትኖር ማለት ነው ወይ ተባረክኬ ወይ ሽማግሌ ልኬ አሊያም ደግሞ እንደዚህ አርጌ አገባሽ ነበር ግን ሰሚራዬ ያለች ወላሂ እንጂ አንቺ ብቻ መርሃባ በይ ግደለሽም ወላሂ ነገሩ ወዲህ ነው ወጉ ሴቶች ምን ያላሉ መሰለህ ወንድ ሁሉ ባል አይሆንም ይላሉ እኛ ሴት ሁሉ ሚስት አትሆንም እንደምንለው ማለት ነው አቦ ወላሂ አንተ ሰውዬ ወገብ ቅማል ለኔም ለሷም ሆንክባት አቦ ወላሂ አሁንስ ምንም ነገር እንዳትናገር በቃ ጠቅላላ ቆጥ ወላሂ አቦ ፀሐዬ ድስት ግጣሙን እንደማያጣው ሁሉ የሰው ልጅ ደግሞ የተፈጠረው አምሳያውን መስሉን አግብቶ ለመኖር ነው አቦ ወላሂ አንቺ ለመግባት ብቻ እሺ በይኝ እንጂ ማለት ነው ወላሂ ነው የምልሽ በበለጨ ለምንልሽ ሁላችንም የፈለግሽው አይነት ባል ከኔ ጋር አለ አንቺ ብቻ ማለት ነው ወላሂ እሺ በይ እንጂ አገባለሁ በይ እንጂ ዳይሬክት በቃ ዲሲዥን ሜከር ምናምን ይባላል አይደል አንቺ ወስኝ እንጂ ማለት ነው ወላሂ ፀሐዬ ሁሉ ነገር በኔ ጣይ ሁሉ ነገር በእጄ ነው ያለው ከረጅም እስከ አጭር ከጥቁር እስከ ቀይ ማለት ነው ከዶክተር እስከ ፕሮፌሰር ከፓይለት እስከ እዚህ መርከብ የሚነዱት ምንድነው የሚባለው ሁሉ ነገር አለ ወላሂ ነጋዴ ብትይፍን ተማሪ ብትይ ሁሉ ነገር አለ ወላሂ አንቺ ብቻ እሺ በይ አይ ሀቢቢ እኔ ፈጣሪ የሰጠኝን እቀበላለሁ አየ ፀሐዬ አቦ ወላሂ መጀመሪያ ላይ ሰጠሽን ተቀበያ የፈጣሪ የሰጠኝ ምናምን ታለሽ እንዴ እኔ መጀመሪያ አንተን ሰጥ ልክ ነህ ግን እስካሁን ያላገባሁት ሌላ ምክንያት አለ ቆይ ምንድነው ምክንያትሽ መሰለህ ከሰው ሀገር ስመጣ ባዶ እጄን አልመጣሁም ትልቅ ዕቃ ይዤ ነው የመጣሁት አቦ ወላሂ ፀሐዬ እሺ ቆይ ዕቃው ምንድን ነው ወርቅ ነው ብር ነው አልማዝ ነው ዳይመንድ ነው ኦፓል ነው እስኪ ቆይ ምንድን ነው ዕቃው ቆይ እስኪ ንገሪኝ እስኪ ለኔ እንደዛ ነገር የከበረ ማዕድን አቦ ወላሂ ፀሐዬ የከበረ ማዕድን ነው አልሽው አቦ ወላሂ ሞኝ አትሁኝ አምጪውና ጆሮውን ብለነው ወላሂ አንቺም ላይፍሽ በሽበሽውን ይቀየር ወላሂ አየደላላ ነገር በቃ መሸጥ መለወጥ ብቻ ነው ይታያል እናማ ይሄን የከበረ ማዕድን የሚሸጠው የኔ የምለው ሰው ወይም ባል ሳገኝ ለህይወታችን አስፈላጊውን ነገር እናደርግበታል አቦ ወላሂ ፀሐዬ ማለት ነው እኔ ሰሚራዬን የማሰለች የሰማይ ስባር የማሰለች ልጅ ቀደመችሽ እንጂ ወላሂ ነው የምልሽ ፀሐዬ እኔ ነበርኩኝ እጀ ማድረግሽማ አገባሽ ወላሂ ይሻላል ብለህ ነው አይ አቦ ወላሂ ተሰውዬ ጉምጉሙን ትተህ ማለት ነው ከፈለክ ለራስህ አብሲል አይደለም ካልሆነ ደግሞ የራሷን ላይ ታብስልበት አይ ምን ይላል ማለት ነው
ማን ነው ደግሞ ሲባ ሰውዬ? እኔ ወላሂ ነው የምልህ ቅድም ጀምሮ ማለት ነው ወገብ ቅማል ሆነብኛል። አይ አንተ ሰውዬ እኔ ነገርኩህ በተደጋጋሚ የፈለግከው አይነት ቤት አሳየው። አንተ የለም ገለመን አልፈልግም ብለሃል። ከዚህ በኋላ እኔ ጋር እንዳትደውል በቃ። አይ ኧረ እኔ ሌላ ሴት ነኝ፣ ሰራተኛ ፈልጌ ነው። ይኖርሃል? አንተ ሰውዬ ጾታውን ቀየረ እንዴ? ሄሎ ማን ልበል እናት? ሰራተኛ ፈልጌ ነበር። ይኖርሃል? አይ አቦ ወላሂ አንቺ እኮ ከመደወልሽ በፊት አንድ ሙላቃ የሆነ ሰውዬ እኮ አቦለጅ ሰይ ነው። ያ አላህ ምን አይነት ነው ሰራተኛ የምትፈልጊው? የቤት ነው የካፌ ሬስቶራንት? ምን አይነት ሰራተኛ ነው የምትፈልጊው? የቤት ሰራተኛ። መራባ በቃ ይዤ እመጣለሁ። ይሄን ቁጥርሽን ያዥና ማለት ነው እደውልልሻለሁ። በቃ እንገናኝና እንትን እንላለን። ወላሂ አይ አቦ ደግሞ ቀልብ እንዳትጃፉ በያ ኢና ሊላሂ ወላሂ ፀሐዬ አንድ አዝግ የሆነ ሰውዬ ደውሎ ማለት ነው ስንት ነገር አልኩት። ቤት ይላል ስንት አይነት ቤት አሳዩታ። መጨረሻ ላይማ እኔ እንግዲህ ጫካ ሄደህ ግንድ ቆርቁራ ኑር፣ ካልሆነም ደግሞ ማለት ነው መሬት ቆፍረህ ኑር አልኩት። ወላሂ አይኔን ላስ አልኩት። ለማንኛውም ማለት ነው እኔ ልሂድ። አንተ እኔ በመናገረው ነገር አትሳቅ። ወይ ግባ ወይ ውጣ። ምን የመሰለ አንጉልፋት ሆነ በእናትህ። አይ ነገርኩህ ደግሞ ፀሐይ እንደዚህ አይነት የማይረቡትን አንዳንዴ ራቅ አድርጊ። ወላሂ እንትን ያጋባሉ። ለማንኛውም ፀሐይ አሁን የደወልኳት ልጅ በፍጥነት ነው የምፈልገው ብላለች ሰራተኛውን። እንግዲህ እሷን እጄ ልስጣት በቃ። በእናትህ ደግሞ እንዳትቀየም አቦ። ወላሂ ጮኬ እኮ ብዙ ነገር ተናግሬያለሁ። አይ ይሄን ደግሞ እስኪ ትሞክራለህ? ነገሩ አንተ ማትሞክረው ነገር አለው። እሺ ይላል እንዴ በሽታ ይሽ። አይ በቃ ማሰላም ይሄ ረደፈውት ወላሂ እንዴት አመጣ። በልቻው ወጉ መልካም ቀን። በጣም ነው ደስ የምትሉት። በነገራችን ላይ እንደኔ አይነት በነገሮች ላይ ጥልቅ እውቀት ያለው ሰውና እንደ ወጉ አይነት ደላላ ሲገናኙ እንደዚህ አይነት ክራሽ ይፈጠራል። ገብቶሻል?